አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራቸው የኢስላሚክ ቻናል ተከታታዮች ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኛ ጋር ሁሉም ሰላም ነው። ለምታበረታቱኝ እጅግ ከልብ አመሰግናለሁኝ። እስኪ ዛሬ ስለ መልካምነት ትንሽ አጠር ያለ ቪዲዮ አለች እና ለሰዎች መልካም መሆን የሚጠቅመው ለእኛ ነው ወይስ ለሰዎቹ ነው የሚለውን እናያለን ማለት ነው እና ለሰው መልካም መሆን ምን ያክል ጥቅም እንዳለው እናያለን። አንዲት ሴትዮ ነበረች፣ 3 ወንድ ልጆች አሏት። እዛ 3 ወንዶቹም አገቡና በእያንዳንዳቸው ቤት ትሄዳለች። በመጀመሪያው ልጅ ቤት ሄደች ማለት ነው። እዛም እዛ ታድራለች እና ያው ለመፈተን ፈልጋቸዋለች ምራቶቿን ማለት ነው። ከዛ አደረችበት ቦታ ላይ ውሃ ትደፋለች። ምራቲቱ ትመጣ እንዲው ልጄ ይቅርታና እዚሽ እንዴት ሸንቻለሁ ጠቢው ምናምን ትላታለች። እዛም ትጮህባታለች ምራቲቱ ማለት ነው። እዛም ይህች ሴትዮ ደግሞ ቀጥላ ወደ ሁለተኛው ልጅ ቤት ትሄዳለች። ሁለተኛው ልጅ ቤት ስትሄድም ደግሞ ልክ እንደዛው ነው ያደረገችው። አሁንም እዛኛው ልጅ ቤት ሄዳ ውሃ ደፍታሽ እንድንሽናውበት ትላታለች እና ያችኛይቱም ደግሞ ልክ እንደዛው እንደ መጀመሪያው ምራት ነው የጮኸችባት እና እንዴት ሽንትሽን ያለች ምናምን ብላ ተገላምጣታለች ማለት ነው። ሴትዮይቱ ፈተናዋን አልጨረሰችም። ቀጥላ ደግሞ ወደ 3ኛው ልጅ ቤት ትሄዳለች። 3ኛው ልጅ የመጨረሻ ልጇ ማለት ነው። እዛ ስትሄድ አሁንም ያው ስራውን ቀጥላለች እና አሁንም መልሳ ውሃ ትደፋና ለምራቷ ሽንቴንሽን ነው ትላታለች። እዛም 3ኛይቱ ምራት ችግር የለውም እኮ ትላልቅ ሰዎች ላይ የሚከሰት ነው፣ እኛ ህፃን ሆነን ስንት ጊዜ ነው የሸናንባችሁ ምናምን ብላ ያንን አንሶላ አጥባ አዳርጋ ምናምን መልሳ ቦታው ትመልሳለች ማለት ነው። ከዛም ይች ሴትዮ ምራቷን የሆነች ጓደኛዬ ወርቅ ግዢልኝ ብላኝ ነበር እና ያንቺ ቢጤ ነው የምትሆነው እና ያኔ እስኪ ባንቺ እጅ ለክቼ ልግዛላት ምናምን ብላ ትሄዳለች ወርቅ ቤት። እዛም ወርቅ ትገዛለች። ጥሩ ጥሩ የተባሉ ወርቅ በጣም ውድ የሆኑትን ትገዛና ይዛ ትመጣለች። እዛ ሁላቸውንም ልጆቿንም ምራቷንም ትሰበስባቸዋለች በአንድ ማለት ነው። ከሰበሰበቻቸው በኋላ ያንን ወርቅ ለዛች ለጥሩ ምራቷ ታለብሳታለች ማለት ነው። ከዛም እነኞቹ ደግሞ በጣም ራሳቸውን ይወቅሳሉ። ያለውን ታሪክ ደግሞ አስረዳቻቸው ማለት ነው። እኔ የዛን ሰዓት እንደዛ ያደረኩሽ ሽንቴን ሸንቼ አይሆን ውሃ ነበር የደፋሁት፣ ማንኛችሁ ጥሩ እንደሆናችሁ ለማየት ነበረ ትላቸዋለች ማለት ነው። እና መልካምነት ለራስ ነው። መልካም መሆን የሚጠቅመው ለራስ ነው ማለት ነው። እና ሁላችንም ለሰዎች መልካም የምንሆን ያድርገን። ሁሌም ለሰዎች ጥሩ የምናስብ ያድርገን ነው የምለው እና የቪዲዮ በጣም አስተማሪ ነው እና ይሄንን ይመስል ነበር። እናንተስ ምን ትላላችሁ? እስኪ ኮሜንት ላይ ጻፉልኝ።